ግን አንተን ሊገልህ የመጣውን አፈሙዝ ካንተ በፊት እኛ እንሞትልሃለን። እኛ ሌላ ምንም አላልንም። ከአማራ ሕዝብ በፊት እኛ እንሞታለን። ስለዚህ ከእናንተ በፊት ስንሞት ስንቆስር አሳክሙና ስንሞት ቅበሩን ነው ያልነው። ሌላ ምንም አላልንም። እውነተኛ ትግል እየታገልን ነው፣ ወቁልን ነው። ይህን ትግል ግን እንዲያውቅልን የምንፈልገው ማህበረሰብ ይህ ህዝብ ነው። እኛ የምንዋጋው አንተ በሰጠህን ሬሽን ነው ብያለሁ። አንተ በሰጠህን የመሞቻ የመዳኛ ፍሬያችን ነው ብያለሁ። ታዲያ እኛ ገለል ስንል እንኳን ጥላታችንን አታቆርፍም እንዴ? ወዳጅ ሆነህ ምላስ የምትነግር፣ ወዳጅ ሆነህ የምታበላ የምታጠጣ፣ ወዳጅ ሆነህ መንገድ የምመራ አማራ ነህ ሆይ ነው። አድማ በታኝ ብልጽግናና ፖሊስ ሚሊሻ ደግሞ የአማራን ህዝብ በ3000 ብር ነው የሸጠው፣ በ5000 ብር ነው የሸጠው። ፋኖ የሚሞተው ለሀገሩ ነው ጎበዝ። በተወለደበት ሀገር በአንድ ሜትር ኬንዳ መገነዝ በነፃ መሞት ለምንድን ነው? ቅማል እየበላው የሚሞተው ለምንድን ነው? ጫማ ሳይሰራ የሚሞተው ለምንድን ነው? ሳይገነዝ የሚሞተው ለምንድን ነው? ደሞዝ ካልፈለገ ብር ካላለው ለህይወቱ ምንም አቁን ሳይችል የሚሞተው ለምንድን ነው? የምንሞትበትን ዓላማ ማወቁልን እንጂ ዓላማችንን ካወቃችሁልን ግን ታበሉናላችሁ፣ ታጠጡናላችሁ፣ ታሳክሙናላችሁ፣ ትቀብሩናላችሁ ማለት ነው። የአማራ ህዝብ ይህን እንዲያውቅልን ነው የምንፈልግ። አሁን ግን የአማራ ህዝብ ደስ ሊለው የሚገባው ነገር ልንገርህ፣ ዲሽቃ፣ ብሬን፣ ሞርተር፣ ስናይፐር፣ ክላሾች ሊቆጠሩ የማይችሉ የነፍስ ወከፍ መሳሪያ ሊቆጠር የማይችል የቡድን መሳሪያ ግን በግፍ የሚቆጠር ማርከንልሃል። የአማራ ህዝብ ልትደሰት ይገባል። አዎ የትግላችን ፍሬ እያፈራ አፊው አብይ አህመድ ጉግማን ጉጉ አብይ አህመድ እየከሰረ የአማራ የቁርጥ ቀን ያሳረኛው ፋኖ እየነገሰ ነው ያለው። እኛ ነፍጠኛ ነን። ነፍጠኛ የሆነው ደግሞ ህዝባችንን ለማዳን የህዝብ ግን ይህን ነገር ካወቀልን በኋላ አብይ አህመድ ለምን እንደምንታገለው ካወቀልን በኋላ ህዝባዊ ማዕበል አድርገን አማራ ክልል ነፃ በማውጣት የጠፋችውን ኢትዮጵያ ፈልገን በማገኘት የሰው ልጅ ሰው በመሆኑ ብቻ ተከብሮ እንዲኖር እንፈልጋለን። ትግራችን ሰው ሆኖ እንዲኖር ብቻ ነው። ሶማሌ ስለሆነ፣ አፋር ስለሆነ፣ ኦሮሞ ስለሆነ፣ ቤኒሻንጉል ስለሆነ ልንበቀለው አይደለም እኛ የምንታገለው።